መርየም አደገች እድሜዋ እየገፋ ሄደ 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ መላእክቱ ጅብሪል ሐዋውን የቀዘፈ ፊት ለፊቷ ተከሰተ ክስተቱን ቁርአን በሚያምር መልኩ ተርኮታል ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰማ እንባቸውን መቆጣጠር አልቻለም አላህ እንዲህ ይላል ወذكر في الكتاب መጽሐፍ ውስጥ አውሳ መርየምን አውሳ إذ انتبذت من أهلها مكانا شرقيا ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ فاتخذت من دونهم حجابا راسوان غاردا ودا عباده ودا تفكر ቁጭ አለች መርየም فارسلنا اليها روحنا እኛም ጅብሪል ላክነው ሩህ ስሙን ጅብሪልን አላህ ሩህ ይለዋል የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወህይን ስለሚያወርድ ማለት فارسلنا اليها روحنا ጅብሪልንም ላክነው فتمثل لها بشرا سويا يتموالا سو ሚያምር ቆንጆ ወጣቱ ነው ፊቷ ተሰየም ጋርዳ ተቀምጣለች በየት ገባሽ ደረገጠች እኔ አዑዙ بالرحمن منك ኔ በአርህማን ካንተ ተጠበቃለሁ በአላህ ان كنت تقيا الله ምትፈራ ከሆነ ራቀኝ አለች ጅብሪል መለሰ قال انما انا رسول ربك እኔ ጌታሽ መልእክተኛ ነኝ لأهب لك غلاما زكيا ምርጥን ጽዱን ልጅ ልሰጥሽ ነው የመጣው በሌላ አነባበብ لأهب لك ሚለው ليهب لك ጌታሽ ሊሰጥሽ በሚልም ተነበ ሁለቱም ተመጋጋቢ ናቸው ጅብሪል እንደ ሰበብ ስላደረሰ ልሰጥሻል እሷም እንደ ብስራት አልቆጠረችው እንዴት ሊከሰት ይችላል እኔ ትዳር ይዤ ከባሌ አረገዝኩ አይባል አሊያም ማምስ ጋለሞታ አይደለም በዝሙት ምሰራ ልጅ እንዴት ሊኖርኝ ይችላል አለች ጅብሪል ቃል ብሎ አለ كذلك ነገሩ እንዳልሽው قال ربك الله ግን ይልሻል هو علي هين ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል ولنجعله آية للناس اللهم ለሰው ልጆች ምትወልጂው ልጅ የተአምራት መገለጫ ሊያደርገው ورحمة منا كاللهم زن إذنت لهن السلة تكتلت وكان أمرا مقضيا مريم به قداي كلاي وصاني الفبت على جبريل كزام نبي عليه الصلاة والسلام لله جبريل ودمع سنوا افالبات مريم وديون ورقزج ستارقز እቺ ብዙ ሴት ነች በዒባዷ የምትታወቅ ነች እርግዝናዋን እንዴት ትግፋው እንደምንም ደብቃ በአምልኮ አሳለፈች ዘከሪያ ተንከባካቢዋ ነው ሲያያት ያረገዘች መሰለች ከዛም ጠጋላት አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቀላል እንዴ አላት የጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች መልሷ ከበደው አስከተለላት አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች መልሷ ከበደው ፊት ለፊት መጣላት መርየም ሆይ አርግዘሻል ሚስጥሩን ነገረችው ዘከሪያ ሆይ መላእክት መጡ አብስረውኝ ከሰማይ መላእክ መጡ እንዲህ ተከስቷል ብላ ነገረች ዘከሪያ ምን ክስተት ያቀና ምጧ የጨመረ ሄደ ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች አዋሉኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ ተአምር ሊከሰት ነው ብሏታል ብቻዋን ርቃ ሄደች መካንን ቀሲያ ነው ብለዋል ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች ምጡ መጣባት ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች አዋራጅ በዙሪያዋ የለም ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት
ታዲያ መርየም ልትወሳ ይገባት? ምጥ ውስጥ ስትገባ ልጁ እየተወለደ ነው፣ አመማት። ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው፣ ልጇን ኢየሱስ ተወለደ።